ዩቲናስ እንግዲህ የመጨረሻ መክፈሯን በዛሬው ዕለት አሳይታናለች ማለት ነው እንደዚህ በመልበስ እና መጠመቁንም ደግሞ ከሁለት ቀን በኋላ እንደምትጠመቅ ነግራናለች። እስቲ ይሄንን ጉር ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደግማቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለውን ሳይኖረኝ አንድም በጎነት ባረከኝ በረከት እኔ አንተ ቤት የምቆም ሰው አይደለም ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም ግን ፍቅር ነህ ሰላም 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 ኦርቶዶክሳውያን በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስ ወቅታዊና ትኩስ መረጃዎች ተመልሼ መጥቻለሁ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። እስከ መጨረሻው ተከታተላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ቦስ ለምን አትጋቡም ከመሲ ጋር? ዩቲናት ናት ይሄን ኮሜንት የኮመተችው። ትናንትና በሰራውት ቪዲዮ በእኔ ሐሳብ ከተስማሙት መካከል አንዱ ትክክል ብሎ ጻፈው ስር ገብታ ነው እንደዚህ ያለችው። መስሚያቸው ጥጥ ነው በነገራችን ላይ ብያችኋለሁ። ሶሻል ሚዲያ ላይ ታዋቂ ኢንፍሉዌንሰር የሆኑ ሰዎች ስድብም ሆነ ምክርም አይገዛቸውም። በነገራችን ላይ ዩቲናስ አንቺና መሰሎችን ማንም ሰው እኔ አልመክርም። ምክር እንደማይሰሙ ካሁን በፊትም ተናግሬያለሁ። ሶሻል ሚዲያ ላይ ኢንፍሉዌንሰር የሆኑ ሰዎችን እመክራለሁ ብላችሁ አፋችሁን አታበላሹ ብያለሁ። እኔ አልመከርኩሽም። ሰዎችም እንዳይሰድቡሽ ትናንትና ጠይቃለሁኝ። ደስ የሚለው አልሰደቡሽም። በዙ አጋጣሚ ሰው ስድብ ቀንሷል። ላመሰግናችሁ እወዳለሁ። ስድብ ቀንሱ። ካሁን በፊትም እንደዚህ ኮሜንት ላይ ሰደቡኝ ምናምን ብላ ቪዲዮ ሰርቻለሁኝ። በየኮሜንቱ እየሄዳችሁ አትሳደቡ፣ ሳንጃ አትሳው፣ ለትልሽ ለትልቁ የተማራችሁ አካዳሚካሊ ሰዎች ሆኑ ብያለሁኝ። ትናንትና የሰራሁት ቪዲዮ ያንቺን ልብ ያችን ህሊና አብሮሽ የሰራው ልጅ እናንተ ውስጥ ህሊናችሁ ውስጥ አእምሯችሁ ውስጥ ልባችሁ ውስጥ ገብቼ ማየት ነው የምፈልገው ነው ዋናው ነጥቤ። ማለትም እናንተ ወጣቶች ናችሁ፣ ገና ልጆች ናችሁ፣ አፍላ ወጣት ናችሁ። እናንተን የሚከተላችሁ አፍላ ወጣት ነው። እናንተን አይቶ የምር አንድ ኦርቶዶክስ አንድ ክርስቲያንና ሙስሊም ቢፋቀር እናቶቻቸውን ለምን አታስቡም? የእናቶቻቸው ልብ ይሰበራል። ልጅ ክርስቲያን አፈቀረ፣ ልጅ ሙስሊም አፈቀረ፣ ከቤተሰቦቻቸው ጋር መነጣጠል ነው። ሊገናኙ የማይችሉ የእናትን የቤተሰብን ልብ የሚሰብር ነገር ለምን ታደርጋላችሁ? ህሊናችሁን ነው መጠየቅን ፈልገው አልኩ እንጂ በነገራችን ላይ እኔ ልመክርሽም አይደለም። እኔ አልመክርም። አንድ ጊዜ ፌስቡክ ላይ ምን ገጠመኝ መስላችሁ? ልጁ ፌስቡክ ላይ ታዋቂ ነው፣ ቲክቶክም ላይ ታዋቂ ነው ወይስ እና ጸጉሩን ቁጥርጥር አድርጎ አናቱ ላይ ጸጉርህን ምናምን ሲሉ ተዋትም ከሩት ይብስበታል አልኳቸው። ጭራሽ ጸጉሩን ድሬድ አድርጎ መጣ። እና ኡስታዞች ዩቲል ሌሎችም ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰር ሙስሊሞችን ያንስ ሲመካከሩ ተዋትም ከሩ ብያለሁ። ዩቲዬን ያልመከርኩሽም። እኔ ግን ህሊናሽ ነው መጠየቅ የምፈልገው። በነገራችን ላይ ካቢላ ከቲክቶክ ካምፓኒ በላይ ብዙ ፎሎወር ያለው ሰው ነው። ሰዎችን የሚጎዳ ነገር ሶሻል ሚዲያ ላይ ሚሊዮን ብር ቢከፈለኝም አልሰራም ነው ያለው። እና እንደው ለህሊናችሁ ምንድነው ጥያቄያችሁ? ሰዎችን ሊጎዳ የሚችል ነገር የማይጠቅም ነገር ለሰው ማሳየት ብዙ ሰው ዘንድ እንዲደርስ ማድረግ ህሊናችሁ ምን ይላል የሚል ነው እንጂ ለመክርሽ አይደለም። እኔ መቼም አልመክርሽም። የሚመክርሽንም ሰው አትምከሩ ነው የምለው። ያኒ መምከር አፍ ማበላሽት ነው። በዚህ ጊዜ ተስማምተና ያኒ ገብቶሻል ሐሳቢ? አረፍ እግዚአብሔር ሰማ እውነት ነው ጆሲ ነገር አቃል ይሆናል
የሆነ ነገር ተሰማኝ። ጌታን እግዚአብሔርን ነው ማለት ብቻ ብዙ አላወራም፣ ግን የምር በጣም በጣም ምርጥ ሰው ነው። በጣም ከልብ እግዚአብሔርን በጣም ግን በቃ እግዚአብሔር ያሳካል። የልብን ምኞት የልብን ያሳካል። እውነት አምናለሁ። ላይ እንደሚሆን አውቃለሁ። መቼ እንደሆነ ነው የማላውቀው፣ ግን የሆነ እግዚአብሔር እወዳለሁ ምናምን ስል የምር በቃ እንትን አልኩኝ። የምር ተሰማኝ። ወንድሞች ይወዷል ምናምን የሆነ ላይ እንደዚህ ስትል የሆነ አንዳንዴ ለቃላት ለማለት ይሆናል የምንለው፣ ግን ለአንዳንድ ሰው የተለየ ስሜት ነው። እግዚአብሔርን ነው የምልህ። የምር ተሰማኝ። እግዚአብሔር በኢየሱስ ብቻ የምር እግዚአብሔር ያሳካልናል። ጊዜውን አናውቀውም፣ ግን ይሳካል። ኧረ እኔ እውነት እግዚአብሔር አምላክ ትክክል፣ አንተ እንዳልከው እኛ እናስባለን፣ እርሱ ይፈጽማል። ጆሲ እኔ አንድ የምነግርህ ነገር ከልብ ስለ እውነት ነው የምልህ። እዚህ ቲክታክ ፕላትፎርም ላይ ካፈራቸው ወንድሞች አንድም አንተን የሚጠላ ሰው የለም። እንዲህ የምልህ ለሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም። ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች፣ ያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ። ይህንን ለምን አልኩኝ በኋላ ነገራችኋለሁ። ለሽንገላ አይደለም ጆሲ፣ ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም። በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው። ስለ እውነት ነው ማለት የሁላችንም ኦኬ። አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ፣ ስለምወድ ማለት ነው። በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር